እሱን እየተቀበልሽ የሚያጫውተው እሱ ይቀበለዋል። የሚያጫውተው ወይ ያንዴ አለዛ እንትን አለ ቲኬቱን እየተቀበልሽ ስቃይ ተስፋን የገባለው ሰብሰብ ብለን መቀበል ነው ይቀበለው አትዘለም ነፍስና አውቀሃ ያወቀ ቀና መንሱና ቀናኔ አንድ ምግብ ደነደና ቀናባ አንድ ጌታ መስገና ቀናባ ክሎት አለሃ ጦስ ቀሪ ቀናባ ይደርስ ወለዳ ጦፍ ቀሪ ሰዋዳ ይስወታ ወሱ መጣቸው ሰዋዳ ልጆች እያመሰግናለን። ልጆቻችንን እየተቀበልና በመሃላችን አርቶስ ጌታቸው ሲወሺ እንደዚሁም እናንተ የምትወዷቸው የምታከብሯቸው That
አንጋፋ አርቲስቶች አሉ። ካሜራማኖች ሌንሶቻቸውን ወደ ተጋባዥ አርቲስቶች አዙረዋል። እናንተም እየሄዳችሁ ከነሱ ጋር የማስታወሻ ፎቶችን መነሳት ትችላላችሁ። ፕሮግራማችንን ለመጀመር ምናልባት ከ5 እና ከ10 ያለ ደቂቃዎችን ብቻ እንወስዳለን። በነዚያ ጊዜያት ግን ከክብር እንግዶቻችን ጋር ከአርቲስቶቻችን ጋር ከሳቸው ጋር በሆንኩበት ደቂቃ እኔ ተገንብቼ ነው የምመለሰው። እናንተም በትልቅ ስብዕና ተገንብታችሁ ትመለሳላችሁ ብዬ አምናለሁ። በንግግርና በምርቃት ይከፍቱልናል። መልካም ቆይታ። እሺ፣ ውድ ህጻናት፣ ወላጆችና አሳዳጊዎች በዚህ ታላቅ ፌስቲቫል ላይ በመገናኘታችን እጅግ እግዚአብሔርን እናመሰግነዋለን፣ ፈጣሪ እናመሰግነዋለን። እና ይህ ፕሮግራም እጅግ እናንተን የሚያሰባስብ አእምሯችሁን ትንሽ ከፈት የሚያደርግ ዘና የምትሉበት ትምህርት ቤት ከመግባታችሁ በፊት ዘና የምትሉበትን ፕሮግራም እንደሆነ
ታስቦ ነው ይሄ ፕሮግራም የተዘጋጀው እና በአሁን ሰዓት ላይ ፕሮግራሙ በምርቃት የሚከፍቱልን ታዋቂው አርቲስት ማህተመ ኃይሌ ወደዚህ እንዲቀርቡ እንጠይቃለን። እሺ አሁን መሃላችን ያሉት አባታችን የምንላቸው ጋሽ ማህተመ ፕሮግራማችንን በምርቃት ሊከፍቱልን እዚሁ አጠገባችን ተዘጋጅተዋል፣ ተገኝተዋል። ከሳቸው በተጨማሪ ግን ለልጆቻችን በሙሉ የሚመርቅልን ከወላጅም አንድ ሰው እንፈልጋለንና እባካችሁ እኔ የልጅ አባት ሲሆን የገባኝ አንድ ነገር አለ። ሁልጊዜም ቢሆን ማንኛውም ሰው ምን አባክ ብሎ የመሳደብ መብት ያለው የመጀመሪያ ለካ ልጁን ነው። ይሄ ማለት ልጆችን ስንቆጣ በአባትነት ስሜት ነው ማለት ነው። ስንመርቅና ስንመክርም ልክ እንደዛው በእናትነት በአባትነት ስሜት ነው ማለት ነው። ልክ እንደዛ ለልጆቹ የሚመርቅልን አንድ ወላጅ እንፈልጋለን። ሴቶችም ወንዶችም እባካችሁ ተሳተፉ። እስከዚያው ድረስ የጋሽ ማህተመን ምርቃት እንቀበል። እሺ፣ አመሰግናለሁ። ወላጆች አዲሱ ትውልድ እንደውም ለልጆቹ ትልቅ ፍቅር ነው ያለው። እኛ እንዳደግንበት ዘመን አይደለም የአዲሱ ትውልድ አስተዳደግ። ለልጆቹ ጥሩ ትምህርት ቤት፣ ጥሩ አለባበስ፣ ጥሩ ምግብ አግኝተው እንዲያድጉ ራሱን መስዋዕትነት ከፍሎ ያሳደገ የአዲሱ ትውልድ ወላጅ ነውና ልጆቻችሁን ዛሬ መመረቅ ካልቻላችሁ የእናንተን ምርቃት አዳምጠው ለቀጣዩ የሚያስተላልፉበት መንገድ ካልተገኘ አንድ ነገር መሀል ላይ ይሰበራል ማለት ነው። ስለዚህ እኔ መርቃለሁ። ቀጥሉ ደግሞ ከቤተሰብ የግድ እኮ መራቂ ሽማግሌ መሆን አያስፈልግም። ከወለደ ሸምግሏል። በቃ የእግዚአብሔርን አደራ ተቀብሎ አንድ የሚያሳድገው ልጅ እጁ ላይ ያለ ማለት ነው። ልጁ እንዲያድግለት ይመርቃል ማለት ነው። እግዚአብሔር ይስጥልኝ፣ አመሰግናለሁ። ሕፃናት ማለት ንጹሃን ማለት ናቸውና ንጹህን መንገድ እግዚአብሔር ይምራችሁ። አሜን በሉ። አሜን በሉ። አዎ አሜን ማለት እኮ ይሁን ይደረግልኝ ይሰጠኝ ማለት ነው አይደለም? ስለዚህ እደጉ፣ ትምህርታችሁን ይግለጽላችሁ። የሀገር የወገን ጠቃሚ ልጆች ሆናችሁ እደጉልን፣ ተባረኩ። መጪው ደግሞ ሀገር ተረካቢ ህዝብ መሪ አድርጋችሁ። ምክንያቱም ሕፃናት ፍቅር ናቸው አይደል እንዴ? ራሱ ፈጣሪ ሕፃናት ናቸው መንግስተ ሰማያትን የሚወርሱት የተባላችሁት እናንተ ናችሁ። ቂም የማትይዙ ክፋት የሌለባችሁ ለሁሉ ቅን ሐሳቢ፣ ሁሉን አፍቃሪ፣ ሁሉን አስደሳች ሕፃናት ናችሁና እናንተ አድጋችሁ ለፍሬ እንድትበቁልን እሱ እግዚአብሔር ያሳድጋችሁ። እናመሰግናለን። ጊዜና ቦታ ደረሳችሁ። ሁላችሁም ደግሞ አድጋችሁ የነገዋን ኢትዮጵያ ተረካቢ እግዚአብሔር ያደርጋችሁ። ሁላችሁም ደግሞ በቤተሰብ በአካባቢ በሀገሪቷ ፍቅር፣ ሰላም፣ ህብረት፣ አንድነት እንዲኖር ከምሳሌ እንድትሆኑ እግዚአብሔር ከእናንተ ጋር ይሁን። የዛሬውን ፌስቲቫላችንን ደግሞ ላዘጋጁልን ለዚህ ላበቁን በጣም እናመሰግናችኋለን። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይመርቃችሁ። የተከበራችሁ እንግዶቻችን እንዲሁም ይህንን ፕሮግራም ያዘጋጁ አቶ ምትኩ እንኳን ደህና መጣችሁ ልንላችሁ እንወዳለን። በተጨማሪም እንደምታወቀው ትምህርት ቤታችን የመማር ማስተማር የጀመረው 2015 ዓመተ ምህረት ነው። ዘንድሮ ሁለተኛ ዓመቱን ይዟል። በዚህ ሁለተኛ ዓመቱ በጣም ድንቅ ስራዎችን እየሰራ ይገኛል። ትምህርት ቤቱ እንደምታዩት ለአካባቢው ቅርብ ነው፣ ለሕፃናት ምቹ ነው። ለሁለንተናዊ የመማር ማስተማር
ምቹ በመሆኑ በ2015 እና በ2016 ይህንን ትምህርት ቤት መርጣችሁ የመጣችሁ ወላጆች በጣም እናመሰግናለን። በጣም እንወዳችኋለን። ትምህርት ቤታችን እንግዲህ የሚታወቅበት ዋና መለያው ለአካባቢው በአነስተኛ ዋጋ የመማር ማስተማር ስራ እየሰጠ ይገኛል። በተጨማሪም ምርጥ ተሞክሮ ያላቸው አንጋፋ መምህራኖችና ሌሎች ወጣት መምህራኖችን ያካተተ እና አስተዳደር ሰራተኞችን ያቀፈ የመማር ስራ እየሰራ ይገኛል። እንግዲህ ለ2017 ደግሞ ብዙ ፕሮግራሞችን ይዘናል፣ ብዙ እቅዶችን ይዘናል። ትምህርት ቤትን ከማስተዋወቅ አንጻር ትምህርት ቤታችን ምቹ ቢሮዎች አሉ፣ ምቹ የመማሪያ ክፍሎች አሉ፣ ምቹ የመጸዳጃ ክፍሎች አሉት። በተጨማሪም ሜዳዎችም በጣም ምቹና ማራኪ ናቸው። እጽዋት እያደጉ ሲሄዱ ደግሞ የበለጠ ያማረና ተስማሚ የሚሆንበትን ሁኔታ እየፈጠርን እንሄዳለን ማለት ነው። በድጋሚ እንኳን ደህና መጣችሁ። መልካም የፕሮግራም ይሁንላችሁ። በዛሬው ዕለት እዚህ የተገኛችሁ በጣም የምንወዳችሁ በተለያየ ሚዲያ ስንከታተላችሁና የምናውቋችሁ ፕሮግራም መሪ አቶ ምትኩ በኩል እንኳን ደህና መጣችሁ። በጣም እንወዳችኋለን። በዩኒፋርም አካዳሚ ትምህርት ቤት ስም በጣም እናመሰግናችኋለን። እንኳን በደህና መጣችሁልን። በተጨማሪ እንግዲህ መልካም ጊዜ ይሁንላችሁ። አመሰግናለሁ። እሺ እኛም እናመሰግናለን። በሞራል ሸኙልን። እኛም በአፖሎ ቲያትርና በጌታቸው ስለሺ የቲያትር ፕሮዳክሽን ስም ከልብ እናመሰግናለን። አቶ ዝናቡ ታዬ እግዚአብሔር ያክብርልን። የመጀመሪያ ጥያቄ ልጠይቃችሁ። ዛሬ የተገኛችሁት የምን ፌስቲቫል ላይ ነው? ፓሎማ ቲያትር። እሺ እናመሰግናለን። ወደሚያሸልመው ጥያቄ ግን ስንገባ የዛሬው ፕሮግራም ላይ የተካተቱት የምታውቋቸው ፕሮግራሞች ምን ምን ናቸው? እሺ መንጠሪያ እና ፈረስ መጋለብ፣ ሌላ ደግሞ ቡና ተዘጋጅቷል አስተማሪው። እሺ እናመሰግናለን። የነገረን ግን ከተካተቱት በላይ መሃላችን እናንተ እንድትካፈሏቸው የተዘጋጁትን ነው። መንጠሪያ አለ፣ ችብስ አለ፣ ብስኩት አለ፣ መጽሐፍ አለ፣ ቡና አለ፣ ውሃ አለ፣ ለስላሳ አለ። ለምሳሌ ያክል እኔ አንድ ሁለቱን ልንገራችሁና የቀሩትን ሙሉ። እሺ በጋሽ ጌታቸው ስለሺ የመክፈቻ ንግግር ተደረገልን። ፕሮግራም 1። ፕሮግራም 2 ምርቃት ተደረገልን። ፕሮግራም 3 በኢትዮጵያ የኪነ ጥበብ ቡድን ባህላዊ ጭፈራ አለን። ቁጥር 4 የግጥም ንባብ በወጣት ቃል ኪዳንና በታዳጊ ወጣት ዳግማዊ ኃይለ ሚካኤል አለን። እንደዚሁ ቀሪዎቹን ፕሮግራም ወይም ዋናዎቹን ፕሮግራም ለሚነግረኝ አሁንም ሽልማቱ በነፃ መንጠሪያ ነው። እሺ እሺ የተለየ ነገር የሚነግረኝ አንድ ሰው እሺ ስለዚህ ነይ ሁለቱም ተማሪዎች ከመሸለም ልጀምር። ቆየት እያለን በርካታ ተማሪዎችን እንሸልማለን። በርካታ መዝናኛዎች አሉላችሁ። መንጠሪያውም፣ ፈረሱም፣ ውሃውም፣ ለስላሳውም፣ መጽሐፉም፣ ችብሱም ሁሉም የእናንተ ነው። ዘና ፈታ በሉ። Ijaarsa bidiruu singeessa lafa goonni jiru dulloo nama dhibdi akka garaan taatu shimala kee qabi onneen ni raannaatu waleeko hayyo mulluu irti
fele male irro gar jirti ina garre male dadaba fa karra kajelcha male dadaba hingalla kashakashalolle I
Toma!
እሺ ልጆች አሁን አዳምጡ። እየሰማችሁ ነው? ልጆች 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 ሁለተኛውን የሚያሸልም ጥያቄ ልጠይቃችሁ። የተካሄደላችሁን ዘመናዊ ዳንስ አይታችኋል። የሚመርጥልኝ ተሸላሚውን እሱ ራሱ ነው። ስለዚህ የተሻለ ከሱ ጋር አብሮ የደነሰውን ይመርጥልኛል። እሱን ሰው እንሸልማለን። ጃምፒንግ በነፃ ሽልማት ይጀምራል። አብሮ የተጫወተ ከሞራል ጋር አብራችሁ ሜዳው የሁላችሁም ነው። አብራችሁ ሁላችንም አብረን እንጨፍራለን። የተሻለ የጨፈረው ተሸላሚ ይሆናል። ከብዙራ ሰፈር ለመሸለም አስፉታ አይመችም። ከፈቱና አይደለም አይጣናት ስንት ሰው ነው? አንድ ሰው። አንደኛ ሆኖ ዋንጫውን የሚወስደው አንድ ሰው ነው አይደለ? አሸናፊው ንገረኝ። ሁሉም አሸናፊዎች ናቸው፣ ግን አንድ የመጨረሻ አሸናፊ። እሺ ተማሪ እድላዊት ዘመናዊ ዳንሰኛውን በዘመናዊ ዳንስ ፈትና ያሸነፈችው እንደገና ጃምፒንግ የተሸለመችው ተማሪ እድላዊት። ከዚህ በመቀጠል ማርሻል አርት ይቀርብልናል። ተመክት እናርግላቸው። በዛ በኩል ሞራል በሞራል አስጀምሩልን።
Sabar anjing zor baru nih. Apa? የህይወት ተሞክሮና ምክሩን የሚያጋራን አርቲስት ተስፉ ብርሃኔ በመራል የሚቀበል ክብር ስለመጣ እግዚአብሔር ያክብርልን። የህይወት ተሞክሮን እንጋራ። ልጆች አላችሁ? ደህና ናችሁ? እኔም እዚህ ስለመጣው ጓደኛዬ ወንድሜ ምትኩ ስለጋበዘኝ በጣም አመሰግነዋለሁ። ሰፈራችሁን ወድጄዋለሁ። ያምራል። እሺ አታጨበጭቡም እንዴ? ልጆች ትምህርት ላይ ጎብዙ። እሺ ቤተሰቦቻችሁን አክብሩ። እናታችሁን አባታችሁን ውደዱ። እሺ አክስት አጎታችሁን ሁሉንም አክብሩ። ጎረቤቶቻችሁን አክብሩ። እሺ ከሁሉም በላይ ደግሞ አገራችሁ ማነው ስሟ? ኢትዮጵያ። ማነው? ኢትዮጵያ። ማነው? ኢትዮጵያ። ኢትዮጵያን በደንብ ውደዷት። እሺ ሌብነት ውስጥ እንዳትገቡ። እሺ ተባረኩ። በጣም ነው የምወዳችሁ። ደስ ይበላችሁ። ተጫወቱ። እሺ ቻው። እናመሰግናለን አርቲስት ተስፉ ብርሃኔ ለኛ የሙያ ታላቅ ወንድማችን አጋራችን እግዚአብሔር ያክብርልን። ከዚህ በመቀጠል አፋን ኦሮምኛ ዘፈን በታዳጊ ድምፃዊ ነጋሽ ታምሩ ይቀርብልናል። ከዛ በፊት ግን ነጋሽ ታምሩ እዚህ እስከሚደርስ እኔና እናንተ አንድ ጨዋታ እንጫወታለን። አሸናፊ የሚሸለምበት አንድ ሁለት ሶስት ብለናል። እሺ አራት አምስት በቃ ሌሎቻችን ወደኋላ እነሱን እናያቸው። የተመረጡትን ልጆች እናያቸው። እሺ እዚህ ጋር ነው። ቦታ ስጧቸው። አንድ ነይ ሁለት ሶስት አራት አምስት የመረጥናቸው ተማሪዎች ወደ ኋላ ቆም ነው። ቀይ እዛው ባለንበት ዱብ ነው። እናንተ ንገሯቸው። ምን አለን? ቢጫ ቀይ እሺ ባኒ ከኔ ጋር ወርወሪ። እሺ እናጫውታቸው አይደለ? ለመጀመር ቁጠሩ እናንተ 1 2 3
አረንጓዴ 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 ቢጫ ቢጫ ቀይ አንድ የመጀመሪያ ፎራሽ እሺ አረንጓዴ 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 ቢጫ 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 እሺ ቀይ 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 ቢጫ ና እሺ ከፈት አልኩት እሺ ክፍተታችሁ አረንጓዴ 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 ና እሺ ከፈት አልኩት ከፈት ቢጫ 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 አረንጓዴ ቢጫ አረንጓዴ ቢጫ አረንጓዴ ቢጫ ቀይ እሺ በዚህኛው ጨዋታ አሸናፊ አሁንም ጃምፒንግ ስፕሪንግ ላይ ተሸላሚ አግኝተናል። ከዚህ በመቀጠል ወደ አፋን ኦሮምኛ እንጉርጉሮ እንሄዳለን። አፋን ኦሮምኛ እንጉርጉሮ የሚያቀርብልን ታዳጊ ድምፃዊ ነጋሽ ታምሩ ታውት ከጃፓን ትምህርት ቤት ነው። አሁን ማቀርብላችሁ የኦሮምኛ ዘፈን ነው። ስለዚህ ተከታተሉ። ባዬ ባሬዳ ሼታ ብራ ፈካታ ገራቶሌtti ደንጀኔ ማገራነtti ጀባታ ባዬ ባሬዳ ሼታ ብራ ፈካታ ገራቶሌtti ደንጀኔ ማገራነtti ጀባታ ሲማሌ ካምቢራ ናፊን ተው ያሰበቱ ቲያ ሲፉዴን ገላ ያበሬዱ ቲያ ያቱ ተከውሬ ኡዚን ያቱ ተከውሬ ያጎበታኒሙ ሲፉዴ ሸዋቲ ገሉሬ ያቱ ተከውሬ ኡዚን ያቱ ተከውሬ ያጎበታኒሙ ሲፉዴ ሸዋቲ ገሉሬ ጃለለ ዱጋን ገባ ቲራ ከነ ቀቤ ማት ሰበቱ ቲያ አኑ ፈለቀቤ ቀቢ 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 Namarachaka ayani warra koti agam nagoti sabotiti Sif namarachaka ayani warra koti agam nagoti sabotiti Sif namarachaka alkani fi guya Sif namarachaka yangu ko sibira Sif namarachaka baredu kandoto Sif namarachaka sif kende dukuto Sif namarachaka ayani warra koti agam nagoti korom titi Baye bareta sheta birra fakata karatoletti danjene magaranatti jabata Simale kambira nafin tau ya sapotu tiya Tihudengala ya baretu tiya Yadu tukure usina tukure ya gobatanimu Sifude shawati galure jalala dugan kaba tirakan nakabe Malu sapotu tiya anu falakabe malu malu Kabika Sif namarachaka ayani warra koti akam nagote sabutiti Sif namarachaka alkani fi guya Sif namarachaka yandi ko sibira Sif namarachaka otuman sikadu Sif namarachaka kaluto mabota Sif namarachaka ayani warra koti akam nagote orom titi kabika ስላዳመጣችኝ በጣም አመሰግናለሁ። ጉት ወደምትጠብቁት ፕሮግራም ስለሆነ ልጆች ሰብሰብ ትላላችሁ። ጋሽ ማተመን ወይም አባባ ደምሴን ወይም አባባ ጫካን ልጥራላችሁ። ሰብሰብ ትላላችሁ። ተረትና ምክር ታዳምጣላችሁ።
እሺ ሞቅ አርጋችሁ ተቀበሉልኝ። አርቲስት አባባ ማተመ ኃይሌ ወደ መድረክ ሞቅ አርጋችሁ ተቀበሉልኝ። አባታችን መካሪያችን አርቲስት ማተመ ኃይሌ ብዙ ጊዜ እንኳን አሳድጌያለሁ አይደል? ተረት እያወራሁ በቴሌቪዥን አይታችሁ ታውቃለሁ አይደል? ስለዚህ እናንተም በተረት ያደጋችሁ ልጆች ናችሁ። ዛሬ ደግሞ ያው ወንድማችን ምትኩ ለእናንተ ተረት እንዳቀርብላችሁ ጋብዞኛል። አመሰግናለሁ። ወዳችኋለሁ። እሺ ወዳችኋለሁ። ልጆች የሚመከሩት በተረት ነው አይደለም? እየተዝናናችሁ ደስ እያላችሁ ትመከራላችሁ አይደለም? ትዝ ይላችኋል በቴሌቪዥን አባባ ተስፋዬ እኛን አሳደጉ። ከዛ ደግሞ እኔ እናንተን ላሳድግ መጥቻለሁ ማለት ነው። እሺ ትዝ ይላችኋል አባባ በቴሌቪዥን ወደዚህ ጠጋ ጠጋ በሉ፣ አንተ ወደ ኋላውን ወደዚህ እንዳትጠጋ ሲሏችሁ በቴሌቪዥን ጠጋ ወደዚህ ትላላችሁ። የሚያችሁ እየመሰላችሁ አይደለም? በቃ ስለዚህ አሁን ስርዓት ትይዝና ታዳምጣላችሁ። ማውራችሁ ተረት ሶስት ጓደኛሞች በሬና ስለ አንድ እነሱን ሊበላ የመጣ አውሬ ታሪክ ነው። እሺ ያ እንግዲህ አንድ ቀይ በሬ አለ፣ ነጭ በሬ አለ፣ ጥቁር በሬ አለ። እነዚህ ሶስት በሬዎች በአንድ ትልቅ ሜዳ ላይ በቃ ሳር ይግጣሉ። ያን ሳር እየጋጡ ሳለ የአውሬ ከሩ ቆሎ ያንበሳ ያለ አውሬው አንበሳ ነው። የትኛውን በሬ ልብራ አሁን ሄጄ ልበላው በቤት ይወጉኛል ብሎ ፈራ፣ ተጨነቀ። ከዛ በኋላ ቀስ በቀስ በተራ በተራ እነሱን እየለጠንኩ ሁሉንም ለየብቻ እያወራሁ በተራ በተራ በላቸዋለሁ ብሎ ከዛ በኋላ ሄደና ለጥቁሩ በሬ አንተ ጥቁር በሬ አንተ እንድትታይ የሚያደርጉ ያቀዩና ነጩ በሬ ናቸው። ስለዚህ እንዳትበላ ከዚህ ከጥቁር አንተ ለብቻ ዞር ትልና ነጩንና ቀዩን በሬ ለብቻ አድርገህ ለብቻው ካልበለዚያ ነጥዬ ነው የምበላህ። ከዛ ያ በቃ ጥቁሩ በሬ ደስ አለው። በቃ እኔ እንዳልበላ ሆናለሁ አለና ወደ ዳር ለብቻው መጋት ጀመረ። ከዛ በኋላ እሱ ለብቻው ሄዶ ሲግጥ አርጎ በላው። ከጓደኞቹ ተነጥሏል አይደል? ዘንጥሎ በልቶ ጨርሶ ከሌላ ቀን በኋላ እንደገና ደግሞ ሁለቱ ቀኑ እንዴት ብዬ ነጥዬ ልብላቸዋልና ወደ አንዱ ቀይ በሬ ጠጋልና አንተ ቀይ በሬ ከዚህ ነጭ በሬ ጋር አጥቷል። እሱን ሳይ አንተን ልበላ እችላለሁና ከሱ ፊት አትሁን፣ ለብቻ ሌላ ቦታ በላ፣ ካለበለዚያ ነጩን በሬ ፍለጋ ስመጣ አንተን ልበላ እችላለሁ ሲሉ ፈራና ከጓደኛው ተነጥሎ ለብቻው ለመብላት ሄደ። ከዛ ለብቻው እየጋጠ ሳለ ለብቻው አገኘውና አርጎ ቀዩን በሬ ደግሞ በልቶ ጨረሰው። ማን ቀረ? ያልተበላ ነጩ። ጎበዞች! ነጩ በሬ ብቻውን እየጋጠ ሳለ ለብቻው አገኘውና አርጎ ዘንጥሮ በላው። እነዛ ሶስቱ ተበልተው አለቁ ይባላል። አያችሁ፣ ሶስቱም በሬዎች ተበልተው ያለቁት ለምንድን ነው? ለብቻቸው ስለተነጣጠሉ። አያችሁ ልጆች፣ ከነዚህ ሶስት በሬዎች የምትማሩት ነገር አለ። ሰው በህብረት ከሆነ አይበላም። ሰው በአንድነት ከኖረ በፍቅር ከኖረ ለሌላ አውሬ ተላልፎ አይሰጥም። ስለዚህ እናንተም በጎረቤቶቻችሁ በፍቅር መኖር፣ ከአብራዶቻችሁ ጋር በፍቅር መኖር። ለየብቻ ከተነጣጠላችሁ አንተ ነጭ ቀለም ነህ፣ አንተ ጥቁር ቀለም ነህ፣ አንተ ደግሞ ቀይ ቀለም ነህ ብላችሁ ከተለያያችሁ ለየብቻ ነጥሎ አብሮ ይበላችኋል። እሺ፣ ስለዚህ ከጓደኞቻችሁ ጋር አብሮ መጫወት በፍቅር ከጎረቤቶቻችሁ ጋር አብሮ ማደግ፣ አብሮ መጫወት፣ አብሮ መተሳሰብ
ማንም መሀላችሁ ሳይገባ ጠላት መሀላችሁ ሳይገባ በፍቅር ትኖራላችሁ ማለት ነው። እሺ እና ከዚህ ምንድነው የተማራችሁት? እስቲ ጥያቄ አንተን ጠይቃለሁ። አለመነጣጠል አያችሁ። ስለዚህ አለመነጣጠል ያስፈልጋል። ወደፊት እንግዲህ ኢትዮጵያን እናንተ ሳትነጣጠሉ በፍቅር የምትኖሩት እናንተ ናችሁ። እሺ እኛን ወደፊት እንግዲህ የምትንከባከቡን የምትጦሩ እናንተ ናችሁ። እናንተ ከተበታተናችሁ ፍቅር ጠፋ፣ ተበላልተን እናልቃለን። ስለዚህ በፍቅር ኖሩ። አመሰግናለሁ። እሺ ሌላ ጊዜ ደግሞ አቀርብላችኋለሁ። አመሰግናለሁ። እኛም እናመሰግናለን። አባታችንን በሞራል እንሸኛቸው። አባታችንን በሞራል እንሸኛቸው። ከዚህ በመቀጠል የመጨረሻውን ሽልማት ልንሸልም ነው። የመጨረሻውን ሽልማት ልንሸልም ነው። አጠገባችሁ ተጋባዥ እንግዶች አሉ አይደለ? ወላጆች አሉ። ሁሉንም ጠይቃችሁ ዕውቀት ነው ይዛችሁልኝ የምትመጡት። የተገኛችሁበት ፌስቲቫል ምን ፌስቲቫል ይባላል? እሺ ከዚህ በመቀጠል ሁላችሁም ሮጣችሁ ተሯሩጣችሁ ፓሎማ ማለት ምን ማለት ነው የሚለውን መልስ ይዛችሁ ትመጣላችሁ። እኔን ብቻ መጠየቅ አይቻልም። ለቀደመ ሽልማት አለው። እሺ አግኝተናል። አሸናፊያችንን አግኝተናል። የቀደመን የሚሸለመው ምን ማለት ነው? ከለሩ ራሱ የመጨረሻው ሽልማታችን አይደለም፣ አንድ ይቀረናል። እሱም ደግሞ ከዚህ በመቀጠል አሁን ድምፃዊ ወጣት ቶማስ አማንያ ሙዚቃ ያቀርብልናል። ከዛ በመቀጠል ደግሞ የዚህ ፕሮግራም አዘጋጅ ምትኩ በቀለ የሚያሸልም ተረት እና ጥያቄ ያቀርብልናል። ከዛ ቀጥሎ ደግሞ የመጨረሻዋን አንድ ሽልማት ያሸልማቸዋለሁ። አሁን ማን ይቀጥላል? ቶማስ ሙዚቃ ያዳምጥና ወደ ምትኩ በቀለ ሀገራችን ዘፈን እንዘፍናለን። እሺ እምዬ ኢትዮጵያ የሚለውን ዘፈን ታውቁታላችሁ? ከኔ ጋር አብረን እንዘፍናለን። እሺ እንጀምረው። እምዬ ኢትዮጵያ የምንልሽ ሰብሉን አብራችሁ ይዘፈኑ። አውድማው ጎተራው ይሁንልሽ ሞሎን በቸሩሎ ይደር ጋራሽን ተረርሽ ወንዚያ ወንዝሽ ሁሉ እምዬ ኢትዮጵያ ይመርልሽ ሰብሉን አውድማው ጎተራው ይሁንልሽ ሞሎን በቸሩሎ ይደር ጋራሽን ተረርሽ ወንዚያ ወንዝሽ ሁሉ ይመስክር አካሌ ጉያሽ ያደረጀው የእናትነት ጣምሽ ውለታሽ ያበጀው ከማጀትሽ ወተት ከጤፍሽ እንጀራ ከማር ከወለላው በጓሮ ሸንኮራን ብድር አለብኝ ልክፈልና ልኩራ ክብርሽ ከፍ ይበል ከሰላምሽ ጋራ የዜማ የቅኔ የቀሳውስት ሀገር የቅዱስ ገዳማት የታቦታት ደብር ፋሲለደስ አክሱም የታሪክ ምስክር መስቀል ጽላታችን የእምነታችን ምስጢር አገር ሰዎች እንዴት ነው ሀገር ያፈሩ እንዴት ነው ሀገር ውሱ እንዴት ነው ወቋራዊቱ እንዴት ነው ባለዝና ያደረገኝ ያወገኔ ያሳ
ያሳደገኝ ያልከፈልኩት የቀረብኝ ውለታው ባለዕዳ ነኝ። የኔን አትረሳም ሀገሬ ወገኔን አትረሳም ወገኔን። ልጆች እያመሰግናለሁ። እሺ ሁላችሁም የእናንተ ፕሮግራም ላይ ወደታችሁ እሺ፣ ወደታች የምንዘፍነው አብረናት ነው። እሺ ታቁታላችሁ። ጉልበቴ በርታ በርታ እንዳትረታ ታቁታላችሁ። ይቅር ለማለት አታመንታ አብራችሁ እሺ እሺ እሱን ተይውና የተዘጋጀንበትን ሙዚቃ ጉልበቴ በርታ በርታ አብረን ትረታ ይቅር ለማለት አታመንታ ጉልበቴ በርታ በርታ ጉልበቴ በርታ ይቅር ለማለት አታመንታ ይቅርታ ካልሽኝ ይቅር እላለሁ እቅፍ አድርጌ እስምሻለሁ ይቅርታ ካልሽኝ ይቅር እላለሁ እቅፍ አድርጌ እስምሻለሁ ጉልበቴ በርታ በርታ ጉልበቴ በርታ ይቅር ለማለት አታመንታ ጉልበቴ በርታ በርታ ጉልበቴ በርታ ይቅር ለማለት አታመንታ ይቅርታ ስጠይቅ ባጠፋሁት ፋንታ የደከመው አቅሜ ጉልበቴ በረታ ጉልበቴ በርታ በርታ ጉልበቴ በርታ ይቅር ለማለት አታመንታ። እናመሰግናለን። ከዚህ በመቀጠል የፕሮግራማችን አዘጋጅ ምትኩ በቀለ ተረትና ጥያቄዎችን ያቀርብልናል። ሰላም ልጆች፣ ምትኩ በቀለ እንዴት ናችሁ? የአባቶች ተረት የአባቶች ተረት ማርና ወተት። ደህና ናችሁ ልጆችዬ? ሰላም ናችሁ? እደጉልኝ። ተረት ነው ማወራላችሁ። እዛ ጋር ያላችሁ ልጆች ተረት አትወዱም እንዴ? ተረት አይሰማም ልጆችዬ? ተረት ልጆችዬ፣ በዚህ በእናንተ ዘመን በዚህ ጊዜ ሽሜ ጉጉና ምቴ ቡቡ የሚባሉ በጣም የሚዋደዱ ጓደኛ ማቾች ነበሩ። ማንና ማን አልኳችሁ? እስኪ ማንና ማን ነይ? እስኪ ነይ አንቺ። ማንና ማን አልኳችሁ? ሽሜ ጉጉና ምቴ ቡቡ። ማንና ማን አልኳችሁ ልጆችዬ? አንድ ላይ ሽሜ ጉጉና ምቴ ቡቡ። አዎ ሽሜ ጉጉና ምቴ ቡቡ ልጆችዬ፣ እነዚህ በጣም የሚዋደዱ ሁለት ጓደኛ ማቾች በጣም ከመዋደዳቸው የተነሳ ጠዋት ትምህርት ቤት ሲሄዱም አንድ ላይ፣ ማታ ከትምህርት ሲመጡም አንድ ላይ፣ ሲያጠኑም አንድ ላይ። ልጆችዬ እናንተ ታጠናላችሁ እንዴ? ታጠናላችሁ? እዛ ጋር ያሉት አያጠኑም መሰለኝ። ልጆችዬ ትምህርታችሁን ታጠናላችሁ? ጎበዞች እናላችሁ ልጆችዬ። ሽሜ ጉጉና ምቴ ቡቡ ሲያጠኑም አንድ ላይ ሲማሩም አንድ ላይ በጣም ከመዋደዳቸው የተነሳ አይለያዩም። ከዛ ልጆችዬ እነዚህ ሁለቱ ጓደኛ ማቾች በጣም መዋደዳቸውን ያየ አንድ ቅናተኛ ውሸታም የተባለ ልጅ ውሸታሙ ልጅ እነዚህ ጓደኛ ማቾችን ያቅፋል። ከዛ በመዋደዳቸው በፍቅራቸው ይቀናል፣ ይቃጠላል፣ ይመጸኛል። ልጆቼ ሰው ሲዋደድ ያስደስታል እንጂ ያናድዳል እንዴ?
አይናድድም አይደል? ይሄ ውሸታሙ ልጅ ግን ሽሜ ጉጉና ምቴ ጉጉ ያላቸውን ፍቅር አይቶ ይቀናል፣ ይበሳጫል፣ ይናደዳል። ከዕለታት አንድ ቀን ሽሜ ጉጉና ምቴ ጉጉ ቤተ መጻሕፍት ላይብረሪ ሲያጠኑ ውለው አምሽተው ማታ ወደ ቤታቸው ሲመጡ ለነገ ፈተና እየተዘጋጁ ሲመጡ ይሄ ውሸታም ልጅ ልክ ሁለቱ ጓደኛ ማቾች በቃ ቻው፣ ትምህርትህን በደንብ አጥና፣ ለነገ ፈተና ተዘጋጅ ተብለው ቻው ተባብለው ሲለያዩ ውሸታሙ ልጅ ሽሜ ጉጉን መንገድ ላይ ይጠብቅና ያገኘዋል። ከዛ ሰላም ሽሜ ጉጉ፣ ታዲያስ እንዴት ነህ? ሰላም ነው? ከየት እየመጣህ ነው? ይለዋል። ላይብረሪ ያጠናው ነበር፣ ቤተ መጻሕፍት እያጠናው ነበረ ብሎ ሲነግረው እንዴ ሽሜ ጉጉዬ፣ አንተ ደግሞ ቤተ መጻሕፍት ምን አስገባ? ለአንተ ጥናት ምን ያደርግልሃል እንዴ? አንተ እኮ ባትማርም የተማርክ እግር ኳስ ብትጫወት እንደ ሮናልዶ፣ እንደ ሜሲ፣ እንደ ፔሌ፣ እንደ ማራዶና ታዋቂ እኮ ብትሆን ሰው ነህ። ችሎታ ነው እንጂ ትምህርት ምን ያደርግልሃል? ወርውረው ደብተርን ይለዋል፣ ይወረውረዋል። ኳስ ያነሳና እስኪ የኳስ ችሎታህን አሳየኝ፣ አንተ እኮ በጣም ግሩም የኳስ ችሎታ ያለ። በስመ አብ አንጀባጥበው እያለ ልጆችዬ፣ ይሄ ውሸታም ልጅ ሽሜ ጉጉን ልቡን አጓግቶ በቃ ኳስ ደግሞ ይበቃል። ከፈለክ ደግሞ አንተ ይኸውልህ ትምህርት የሚባል ነገር ትተህ እንደው ዳንስ ብትደንስ፣ በዛ ላይ ብትዘፍን እንደ ማይክል ጃክሰን በቃ እስኪ የዳንስ ችሎታህን አሳየኝ። ወደ መሀል ይህና የዳንስ ችሎታህን አሳየኝ። እስኪ ወደ መሀል አትታየኝ። ብትደንስ ታዋቂ ዳንሰኛ ትሆናለህ። ለምንድነው ትምህርት የምትማረው? እስኪ ደንስ፣ እስኪ ሙዚቃ ይታን ሙዚቃ አቤት ይታል። እስኪ ሙዚቃ ደንስ። አቤት ይሄ ውሸታም ውሸት ልጁን አገልግሎ ሽሜ ጉጉ ደብተሩን እንዲወረውረው አድርጎ በቃ አንተ በቅርብ ጊዜ ትፈርማለህ፣ ለቼልሲ ትፈርማለህ፣ ለማንቸስተር ትፈርማለህ፣ ለሊቨርፑል ትፈርማለህ መርጠህ ብሎ ልቡን አራርቶ በትምህርቱ ያስተናክለዋል። በነጋታው ፈተና ሲቀመጡ ሽሜ ጉጉ አይን ፍጥጥ እርስ ግጥጥ ቤትንዳ ሲደንስ ያጠናው ሁሉ ከጭንቅላቱ ወንዶ ጠፍቷል። ወደ መከማት ያዛላችሁ ግን ፈተናውን በደቂቃ ውስጥ ሰርቶ ጨርሶ አንድ ጊዜ ከተማሪ ሁሉ ቀድሞ ፈተናውን ጨርሶ ሽሜ ጉጉ ቢጠበቅ አይወጣ። ልጆችዬ ፈተናው ከብዶታል ማለት ነው አይደለ? ለምንድን ነው የከበደው? ስላላጠና። ያጠናውም ሲደንስ በጨዋታ ልቡን ውሸታሙ ልጅ አሸጥቶት በቃ እንደሆነ እርጎት ፈተና ሲሰጥ ብዬ 5 ከ10 ከ60 2 ከ60 በፈተና ከዛ ልጆችዬ በነጋታው ሰርተፍኬት ሲሰጥ ልጆችዬ ምቴ ጉጉ በአንደኛ ሴሚስተር በአንደኛ መንፈቅ ዓመት ከክፍል ወደ ክፍል ሲሸጋገር ሽሜ ጉጉ ግን ከክፍሉ መጨረሻ ስለወጣ ድጋሚ ከአንደኛ ክፍል ወደ 0 ክላስ ይቀነሳል። ልጆችዬ እዚህም ሽሜ ጉጉ በጣም ያዝናል። መንገድ ላይ ወጥቶ ሲያለቅስ ጓደኛው ግን ያ ሙሉ ያ ጀግና ያጠናውን ፈተናውን ሁሉ የደፈነው ጓደኛው ምቴ ጉጉ ይሄድና አይዞ ጓደኛዬ ውሸታሙ ልጅ እንዳታለልህ አውቄያለሁ። ግድ የለም በርትተህ አጥንተህ ወደፊት ታሻሽላለህ። ምንም ማለት አይደለም፣ አይዞ አለው። በዚህ ጊዜ ሽሜ ጉጉም ጓደኛዬ ራሴ ተዋርጄ አንተንም አዋርጄሃለሁ ይቅርታ አድርግልኝ ብሎ ጉልበቱ ላይ ወደቀ። ሕያቸው ልጆችዬ አያሳዝኑም? እናንተ የገደላችሁን ይቅርታ ይቀላችሁ?
ይቅርታ ትጠያየቃላችሁ። ልጆች ትጠያየቃላችሁ። ለበደላችሁ ይቅርታ ታደርጋላችሁ። እደጉ። በዚህ ሁኔታ ልጆችዬ ሽሜ ጉቡና ምቴ ቡቡ ወደፊት በርትተው ሊያጠና ሽሜ ጉቡን ምቴ ቡቡን ሊያስጠናው ሊረዳው ቃል ተገባብተው እንደ ድሮ እንደ ቀድሞ ጓደኝነታቸው ቀጠለ። ተረቴን መልሱ፣ አፌን በዳቦ አፍሱ። አመሰግናለሁ ልጆቼ፣ አመሰግናለሁ። ወዳችኋለሁ። ተመልከቱኝ እስኪ ሁለመናዬ እንዴት እንደሚያምር ቆዳዬ ይንጉር የኋላ እግሬ አጭር እንዳግሜ በልቼ ወዲያው ሆዴን ሙርሙር የሚያደርገኝ የዓለም ሆዳም ፍጡር ማለት ያያጅቡ ነው። ብቻ ሰሞኑን በጣም ጨንቆኛል። በሀሳብ እየተውሰለሰልኩኝ ነው። እሺ አሁን አያንበቶ ምን ልበለው? እሺ ምን ማድረግ ነው የሚሻለኝ? አያንበቶ እንድጠብቅለት አደራ የሰጠኝ ላሞች በቀን ሁለት ላሞች እየበላው ረሃቤን ማስታገስ ከጀመርኩ ዛሬ 5 ቀን ሞላል። እሺ አሁን አያንበቶ ምን ልበለው? አትነግሩኝም? ተውታ ይብላኝ ለእናንተ። እኔስ አንድ ዘዴ አገኘ። ለምን አሁኑኑ አያንበቶ ዘንድ በመሄድ
ጦጢት ብልጢት እንደሰረቀችብኝ አድርጌ አላሳብቅባትም። በጣም ጥሩ ሀሳብ። አሪፍ ዘዴ ነው አይደል ልጆች? እኮ አሁን በቃ እያለቀስኩና እየፈረጠጥኩ እየሄድኩ አያንበሶ ላሳምነው አይደል? ትስማማላችሁ አይደል ልጆች? ተውት፣ ያልተስማማችሁ ይቀራል። አሁን እንደ እናትህ አህያ ማን ነው? እኔ አሁን ሳለቅስ እንደ እናትህ አህያ እያልኩኝ ሂጅ አያንበሶ ላሳምነው። እናንተ ተስማማችሁም አልተስማማችሁም መሄደ ነው። በሉ በቃ እናት አህያ ምን አጋጥሟት ነው ደግሞ በጠዋቱ? አያጅቦ ድምፅም ይሰማኛል። አያጅቦ ምን አጋጥሟችሁ ነው ደግሞ በጠዋቱ? ይፍረዱኝ አያንበሶዬ ይፍረዱኝ። ታንቀናል፣ ተደፍረናል፣ ተዋርደናል፣ ከስረናል። አያጅቦ እንደማይ ብቻ አለ። ከማን ጋር ነው የከሰራችሁ? ማነው የናቃችሁ? እኔና እርሶ ነና ጌቴ። የኔ ሲሆን እንደፈረደብኝ እችላለሁ። እኔን ያስጨነቀኝ የእርሶ ክብር ነው። ዙፋኑ ነው የተደፈረው። ማን ደፋሩ ነው የኔን ዙፋን የደፈረው? ጦጢት ብልጢት እኔ እስከማውቀው ድረስ ካነኳት የማትነካ ጨዋና ታታሪ እንስሳ ነች። ምን ልሁን ብላ ነው ደግሞ የኔን ዙፋን የምትነካው? አይምሰሎት ጌቴ። ይህቺ ጦጢት እርሶ እንደሚሏት አትምሰሎት። እስከ ዛሬ በሆዴ ይዤው ነው እንጂ ጦጢት ብልጢት እርሶ እንደሚሏት አይደለችም። ዛሬም ከአቅሜ በላይ ስለሆነብኝና ድፍረቷ ከኔ አልፎ የእርሶን ክብር የሚያንቋሽሽ ስለሆነብኝ ነው ያንን ሁሉ ጋራና ሸንተር አያንበሶዬ በተለይ እዛ ፊት ለፊት ያለውን ትልቁን ገደል አቋርጬ የመጣሁት። አያጅቦይ ለእኔ ክብር በመቆርቆር በጣም አመሰግናለሁ። እንዲያው ምን ልሁን ብላ ነው ጦጢት ብልጢት የኔን ክብር የነካችሁ? አያንበሶዬ አቤት ንገስልን። ይኸውልህ ጌቴ፣ እኔ እርሶ በአደራ የሰጡኝ ላሞች ስጠብቅ ውዬ ማታ ደክሞኝ በተኛሁበት ጦጢት ብልጢት እርሶ እንዲጠብቁና ከሰጡኝ ላሞች መካከል 10 ትላልቅ ላሞችን ሰርቃኛለች። ምን አይደረግም? ተደርጓል። ልጆችዬ ፍረዱ። ልጆችዬ ስርቆሽ ተገቢ ነው እንዴ? ስርቆሽ ተገቢ አይደለም ማለት እና አሁን ስንት ላሞች ቀሩ? ከ100 ላሞች ላይ 10 ሲቀነስ ማለት ነው። አያንበሶዬ 10 ሲቀነስ ስንት ነበር ልጆች? ጎበዞች 90 ላሞች ብቻ ነው የቀሩት። አያንበሶ ልጆችዬ አያጅቦን ልመነው። አያጅቦ እውነቱን ነው። በውሸት በምወደው ልጄ በአምቡርጋና በእነዛ ትናንሾቹ ግልገሎቼ እምላለሁ። አሳዝን ምን ነው በልቻቸው ቢሆን የሰውነት ምስክር ከሰውነት ተሯጥቼ ከሽት ብዬ ተኩር አያጅቦዬ አይዞህ በቃ ተነስ በል። እውነትህን ከሆነ አሁኑኑ ያለችበት ድረስ ሄደህ በአስቸኳይ እኔ ዘንድ ልመጣ ንገራት። አይ ልጆችዬ እስኪ ልስማው። ስለተባለች አትመጣም። ጦጢት ብልጢት እኮ ነው ቃናለች። ለዚህ አይደል እንዴ ሀገር ያወቀው ፀሐይ የሞቀው ኮሽራ ላሞቹን ከኔ የሰረቀቻቸው ደግሞ ሳልነግሮት እራሱ እንዲሁ ያምስ እናንተ ቢሉ የዱር አራዊት ንጉሥ እኔ ነበር። እኔ በቅርቡ ከእንስሳት ወጥቼ ከሰው ተራ እቀላቀላለሁ ይብላኝ ለእናንተ እያለች ስትመጣደቅ ነበር። ማን ጦጢት ብልጢት? ታዲያ
እኔ አልነግሮትም ብዬ ነው እንጂ እሳቸውን በላይ የዱር አራዊት ንጉሥ እኔ ነበርኩ። የዱር አራዊት መቅጣት የነበረብኝ እያለች ባርሰው ጣሌት ታይቶት ነበር። ወዲት ውልዲ አሁን አልኩት ቆየበት እንዲም ተናንቀረ እቺን ወዳራ ያንበሱ ወይኔ ያንበሱ ወዲት ውልዲ እኔና ቀጭሽ እና እሱን ያደረገኛ ሳመጣ ደብዳቤ አምጣል አርጎን ነው ምሰጣ ልጆችዬ አሳያታለሁ እኔ ላይ ያንበሱ አምጣ ተማት አምጣ ቆይ ምንድን ነው እንደዚህ የምትሆነው? አንተ ያዙ ና ያዙ አንካረበ በል ይሄን ደብዳቤ ባስቸኳይ ስጣትና እኔ ዘንድ እንድመጣ አሁኑኑ ንገራት። ቶሎ ይዛት ልጆችዬ አሳያታለሁ። ጦጢት አያበቹኝ ሸዋነትን ከትልኝ ኦጢት ብልጢትን አጋፍጬ እኔ ነፃ ልወጣ ነው። በአሁኑ ከተሳካልኝ በቀጣይ ደግሞ ቀጣዮቹን 10 ላሞች ወልጄ በተኩላ ላይ አላክካለሁ እያልኩኝ በልቼ ጠንካራና ፈርጣማ ስሆን አያንበሱን ስልጣኑ ላይ መጥቼ ዳቁሼ ደጋጉሼ ገድየው እኔ ንጉሥ እሆናለሁ ማለት ነው። ደስ አይልም ልጆችዬ? ተውታ ገመድ መስራት ትችላላችሁ? እንዴት እንደምዘል ገመድ 1 2 3 4 አያችሁ አይደል ልጆችዬ? እናንተ ልክ እንደኔ ጠንካራና ጎበዝ እንድትሆኑ ገመድ መስራት ስፖርት መስራት አለባችሁ ልጆችዬ። እስኪ ልጆችዬ ከኔ ጋር ስፖርት መስራት ትፈልጋላችሁ? አዎ። እስኪ እጃችሁን ወደ ላይ አድርጉ፣ ወደ ላይ ሁላችሁ 1 2 3 4 5 አሁን ደግሞ እጃችሁን ወደ ጎን ልጆችዬ እጃችሁን ወደ ጎን ስታደርጉ እንዳትመታቱ እሺ 1 2 3 4 አሁን ላይ እጃችሁን ወደፊት 1 2 3 4 5 ደግሞ ልጆችዬ እናንተ ሁል ጊዜ ምግብ ከመብላታችሁ በፊት እጃችሁን መታጠብ እንዳትረሱ እሺ። አዎ ልጆችዬ አሁን ማታ ካነበብኩት የተረት መጽሐፍ ላይ አንድ ደስ የሚል ተረት ልንገራችሁ። ልጆችዬ ዝግጁ ናችሁ? መልካም። ዳም የሆነ ጅብ ነበረ። ታዲያ ልጆችዬ ይሄ ጅብ እያረጀ ሲመጣ እንደ ወጣትነቱ ዋደን ከጎሬ ወጥቶ መፈለግ ያቅተውና ሙሉ ቀን ሲተኛ ይውላል። ከዕለታት በአንድ ቀን ልጆቹ አድሮ የመጣትን አህያ ሊበሉ ሲሉ ቆይ አባታችንማ አያንበሶ ዘንድ እስክንደርስ ምንም እንዳታናግሪ ሁሉንም እዛው ስንደርስ ይለጥለጥ አድርገን በእናትህ በጨለማ ቤቴ የመጣሽ የአያንበሶ ላሞች መስረቅሽ እመኝና ልጆቼ አያጅቡ ምንም ክፉ ነገር ቢያደርግብኝ መርዳት አለብኝ አይደል? ልጆቼ ሰው ምንም ክፉ ነገር ቢያደርግብኝ እኛ ግን እሱን በክፉ መመለስ የለብንም፣ መርዳት አለብን አይደል?
ራሴ ሄጄ ባመጣት ይሻለኝ ነበር። ወይኔ አያንበሱ በቃ ያው ሸውደዋለች። በቃ ወይኔ አያጅቡ እኔ ራሴ ሄጄ ባመጣት ይሻለኝ ነበር። ያያጅቡ ድምፅ ይሰማኛል። ይዞት እየመጣ ነው ማለት ነው። እዚህ ጋር ሰፋ አድርጉት፣ ሰፋ አድርጉት፣ ሰፋ አድርጉት። ደግሞ አፋለኝ ብላ ትለፈልፋለች እንጂ አይገርምም። አያንበሱ በጣም እንጂ አያጅቦዬ ሳያረጋግጡ ፈረዱብኝ። ምስኪኑ አያጅቦ በታማኝነትና በታዛዥነት ሲጠብቅልኝ የሚውላቸው 100 ላሞች የኔ የንጉሱ አያንበሱ መሆኑን ታውቂያለሽ? አታውቂም? 100 ላሞች የእርሶ እንደሆኑ ሁሉም እንስሳትና የሚደራሩት በጣም ጥሩ። ምስኪኑ አያጅቦ ላሞቼን ሳር የሚያስግጥበትን ቦታና የአያጅቦ መኖሪያ ጎሬ ታውቂያለሽ? አታውቂም? አበጥየት አያችሁልኝ? የታ ልጆች በተንምጣኛ ምሳችሁን በልታችሁ ነው። አሁን የሸንጎ ሰዓት። አንቺ ነሽ ውሸታም። ምን ታመጫለሽ? እኔ ውሸታም ነኝ? አያጅቡ እንዴት ነው? ጦጢት ያንተን የመኖሪያ ጎሬና ላሞቼን ሳር የምታስገጥበትን ቦታ ለታውቂያለሽ? አያንበሶይ ሻመት ተጋሰብን ይኸውልህ ጌቴ፣ እኔ ሁልጊዜ የእርሶን ላሞች ሳር የማበላበት ቦታ ነው። እርሷም ላሞቿን ሳር የምታስግጠው እንደ ጦጢት ብዙ ላሞች አሏት እንዴ? አሁን ጌቴ ከዚያም እየሰረቀች ያጠራቀመቻቸው ብዙ ላሞች አሏት። ሲገርም። ምን ሊያደርግላት? ለእኛ ለድሃ ስጋ በልቶች ነው በውድ ዋጋ ማለቴ በብዙ ብር የምትሸጥልን። ነጋዴ መሆንሽልን አላየንም። ለመሆኑ ስንት ላሞች ናቸው ያሉት? 150 ከኔ ከንጉሥ የሚበልጡ ላሞች አይደሉ እንዲ ያሉት? አያጅቦ እንዳለው ሰርቀሻቸው ካልሆነ በስተቀር ከየት አመጣሻቸው? እየሰረቀች ቀደምም ለጠራት ስትሄድ ወይኔ ከሰረቀችብን ላሞች መካከል የቡሬን ስጋ ቁርስ ብላ አቅርባልኝ ነበር። ወይኔ አያንበሱ ለመረጃ ይጠቅማል ብዬ ረሳሁ። ላምጣው? የት አለ? ላምጣው? አያንበሱ አምጣው። ስጋ እራሱ ይመጣልን? አንተ በምድር አራዊት ስም ሁሉን እንምላለን። ልጆችዬ ጦጢት ይቅርታ አደረገችልን። ጦጢት ይቅር ባይ ነች። ጦጢትዬ በጣም ነው የምናመሰግንሽ፣ በጣም ነው የምናመሰግነው። ልጆችዬ እናንተም እንደ ጦጢት የበደላችሁን ይቅር በሉ እሺ፣ ይቅርታ አድርጉ እሺ። ጦጢትዬ ጦጢት ንግስናው ይገባሻል።
አንቺ ነሽ ከአሁን በኋላ ንግስት። እናንተ ኑ አዮች፣ ከዛሬ በኋላ እኔን ሳይሆን የምትጠብቁት የእኔ ጠባቂ ሳትሆኑ የጦጢት ጠባቂዎች ናችሁ። እሺ ልጆችዬ፣ አሁን አብረን እንጫወታለን። እናመሰግናለን። አሁን አብረን ሙዚቃ ልጆች እያያችሁ አይደለም? ያቱቡ መጥፎ ነገር ስለሰራ እኔ ግን መጥፎ ነገር ያላደረኩበት አርጋሽ እናንተ ስለዚህ ይቅርታ ማድረግ አለባችሁ። እንወዳችኋለን። ተመልሰን አብረን እንጫወታለን። አጨብጭቡላችሁ ልጆችዬ። አንተ አታዘቅቀኝ፣ አታዘቅቀኝ።